ሰላም እንዴት ናችሁ? እንኳን ወደ ፊዚካል ሪሃቢሊቴሽን የዩቲዩብ ቻናል በሰላም መጣችሁ። ዛሬ በዚህ ቪዲዮ ከቅርብ ጊዜ ወዲህ ጀምሮ እየተስተዋለ ስለመጣውና ከ60 እስከ 80% በሚሆነው ወጣት ማህበረሰብ ውስጥ የሚከሰተውን እንዲሁም ከ11 እስከ 12% የሚሆነውን የማህበረሰብ ክፍል ለአካል ጉዳተኝነት እየዳረገ ስለሚገኘው ስለ ወገብ ህመም እንመለከታለን። ወርቅነህ ነኝ፣ አብራችሁን ቆዩ። የወገብ ህመም በወገብ አካባቢ የሚሰማ ህመም ሲሆን በተለያዩ ምክንያቶች የአከርካሪ አጥንት ክፍሎችና በመካከሉ በሚገኙ ዲስኮች ላይ ጫና ሲፈጠር፣ በአከርካሪ አጥንት መካከል የሚወጡ ነርቮች ላይ ጫና ሲፈጠር ወይም በዙሪያው ያሉ ጡንቻዎች ላይ ጫና ሲፈጠርና በአንዳንድ የውስጥ ደዌ ህመሞች እንዲሁም በአእምሮ ጭንቀት ጋር በተያያዘ ሊከሰት የሚችል ህመም ነው። ይህ ህመም ቀላልና ጊዜያዊ ሊሆን ይችላል ወይም ደግሞ ከባድና ረዘም ላለ ጊዜ የሚቆይ ሊሆን ይችላል። ሁሉም ሰዎች በሚባል ደረጃ የወገብ ህመም ሊያጋጥማቸው ይችላል። ከ60 እስከ 80% የሚሆነው የማህበረሰብ ክፍል የወገብ ህመም ተጠቂ ነው። የወገብ ህመም አኪዩት ወይም ደግሞ ክሮኒክ ሊሆን ይችላል። አኪዩት የወገብ ህመም የምንለው በድንገት የሚከሰት የወገብ ህመም ሲሆን በስፖርት ሰዓት ወይም ከባድ ዕቃ በምናነሳበት ሰዓት ይከሰታል። የወገብ ህመሙ ከ3 ወር በላይ ከቆየ ክሮኒክ ሎው ባክ ፔን ይባላል። የወገብ ህመም ስፔሲፊክ እና ነን ስፔሲፊክ ተብሎ ይከፈላል። የወገብ ህመሙ ግልጽና ሊታወቅ የሚችል ምክንያት ካለው ስፔሲፊክ ሎው ባክ ፔን ሲባል ለምሳሌ የአከርካሪ አጥንት ስብራት፣ እጢ፣ ኢንፌክሽን፣ የዲስክ መንሸራተት አይነት ችግሮች ካሉ ስፔሲፊክ ሎው ባክ ፔን ይባላል። ነን ስፔሲፊክ ሎው ባክ ፔን የምንለው ደግሞ ግልጽና ሊታወቅ የሚችል ምክንያት የላቸውም። 90% የሚሆነው የወገብ ህመም እዚህ ውስጥ ይመደባል። ነገር ግን ግልጽና ሊታወቅ የሚችል ምክንያት ባይኖረውም የጡንቻና የጅማት መወጠር፣ ጥቃቅን የዲስክ ችግሮች፣ የጀርባ ጡንቻዎች ድክመት እንዲሁም አጠቃላይ ተክለ ቁመናና የአእምሮ ጭንቀት እንደ ምክንያትነት ይጠቀሳሉ። የወገብ ህመም መንስኤዎች፣ አንደኛ የጡንቻ መወጠር ወይም መኮማተር፣ ከባድ ነገር ወይም ከመጠን በላይ ክብደት ማንሳት፣ በጠንካራ ስፖርቶች ወቅት አካላዊ ገጠመኞች፣ የጀርባ ጡንቻዎች መላላት፣ አላግባብ የሆነ የወገብ መታጠፍ ምክንያት የጀርባ ጡንቻዎች ሊወጠሩ ወይም ደግሞ ሊቆጡ ይችላሉ። እነዚህ ጡንቻዎች ላይ የሚከሰቱ ውጥረቶችና ስንጥቆች ውስጥ ላይ ትንሽ ደም መፍሰስ፣ እብጠት እና የጡንቻ መሸማቀቅን ያስከትላሉ። ጡንቻ ላይ ጉዳት ከደረሰ በኋላ የመቆጣት ስሜትና እብጠት ስለሚኖር ህመም ይፈጥራል። ይህ ህመም ደግሞ የጡንቻ መኮማተርን ያመጣል። በዚህም ምክንያት አረማመዳችንን ይቀይረዋል። በተመሳሳይ ደግሞ የጡንቻ መሸማቀቅ አጠቃላይ ተክለ ቁመናችንን ስለሚቀይረው በእነዚህም ምክንያት በምንቀመጥበትና በምንራመድበት ሰዓት ወገባችን ትክክለኛ ፖስቸር ስለማይኖረው የወገብ ህመም እንዲከሰት ያደርጋል። ሁለተኛ የዲስክ ችግሮች። እነዚህ በወገብ አከርካሪ አጥንቶች መካከል ያለውን ቦታ የሚሸፍኑ በፈሳሽ የተሞሉ ዲስኮች የወገብ ህመምን ሊያመጡ ይችላሉ። እነዚህ ዲስኮች ሲያብጡ ወይም የዲስክ ውስጠኛው ፈሳሽ የመሰለ ክፍል በውጫዊ ንብርብር ውስጥ በመግባት በአቅራቢያው ያሉትን ነርቮች ሊጫናቸው ይችላል። ይህም የወገብ ህመም እና በእግር ላይ የመደንዘዝ የማቃጠልና የድክመት ስሜትን ያመጣል። ሶስተኛ አርትራይተስ ወይም የመገጣጠሚያ ብግነት። አርትራይተስ በተለይም ኦስቲዮአርትራይተስ በአከርካሪ መገጣጠሚያዎች ላይ ባለው የካርቲሌጅ ብልሽት ወይም ደግሞ መጎዳት ምክንያት የወገብ ህመምን ያስከትላል። ይህም ወደ እብጠት፣ የአከርካሪ አጥንቶች መነካካትንና ህመምን ያስከትላል። በተጨማሪም የአጥንት መነካካትና የአከርካሪ ቦይ ወይም ስፓይናል ካናል መጥበብ ነርቮችን በመጫን ህመምና ሌሎች ምልክቶችን ያስከትላል። አራተኛ የአከርካሪ አጥንት ስብራት። በወገብ ውስጥ ያሉት አጥንቶች በአደጋ ጊዜ እንደ መኪና ግጭት ወይም ደግሞ በመውደቅ ሊሰበሩ ይችላሉ። አንዳንድ ሁኔታዎች እንደ ኦስቲዮፖሮሲስ ወይም የአጥንት መሳሳት ያሉ የመሰበርን አደጋ የሚጨምሩ ምክንያቶች አሉ። ስፖንዲሎላይሲስ የምንለው ደግሞ በጫና ብዛት የሚመጣ የአከርካሪ አጥንት ስብራት ሲሆን በወጣት አትሌቶች ውስጥ የተለመደና በአትሌቶች ላይ የወገብ ህመምን ያመጣል። አምስተኛ በአከርካሪ አጥንት ውስጥ ያለው ቀዳዳ ጥበት ወይም ስፓይናል ካናል ስቴኖሲስ። በአከርካሪ አጥንት ውስጥ ያለው ቀዳዳ ጠባብነት በህብረ ሰረሰርና ከእሱ በሚወጡ ነርቮች ላይ ጫና በመፍጠር ህመምና እግር ላይ የመደንዘዝና የድካም ስሜትን ሊያስከትል ይችላል። ስድስተኛ ስፖንዲሎሊስተሲስ። አንደኛው የአከርካሪ አጥንት በሌላኛው ላይ ሲንሸራተት ይከሰታል። ይህም በነርቮች ላይ ጫና ስለሚፈጥርና የጡንቻ መሸማቀቅ ስለሚያመጣ ህመምን ያስከትላል። ሰባተኛ እርግዝና። እርግዝና በተለይም በሁለተኛውና በሶስተኛው ትሪመንሰር ውስጥ የወገብ ህመምን ሊያስከትል ይችላል። ይህ ብዙውን ጊዜ በሆርሞን ለውጦች፣ ከማህፀንና ከጽንሱ ክብደት መጨመርና ከሆድ አካባቢ ክብደት ሲጨምር የወገብ ጡንቻዎችና ዲስኮች ላይ ጫና ይፈጥራል። ሌሎች መንስኤዎች ኢንፌክሽን፣ እጢ፣ የኩላሊት ችግርና ሌሎችም የወገብ ህመምን ሊያስከትሉ ይችላሉ። የወገብ ህመም ምልክቶች፣ የጀርባ ህመም በተለይም የታችኛው ጀርባ፣ ወገብን ማጠፍ ወይም ማጎንበስ የባሰ ስሜት ይሰማና በሚተኛበት ጊዜ ደግሞ ህመሙ ሊቀንስ ይችላል። ወገብ ላይ የእንቅስቃሴ መጠን ይቀንሳል። ለመነሳትና ለመራመድ መቸገር፣ የዳሌና የእግር ህመም፣
የእግር ወይም የጉልበት ድክመት ሊኖር ይችላል። ሲከፋ ደግሞ ሽንትና ሰገራን መቆጣጠር አለመቻል። ለወገብ ህመም ተጋላጭ የሚያደርጉ ምክንያቶች። አንዳንድ ሰዎች ከሌሎች ይልቅ ለወገብ ህመም የመጋለጥ እድላቸው ሰፊ ነው። አንድን ሰው ለወገብ ህመም ተጋላጭ ከሚያደርጉት ምክንያቶች ውስጥ የመጀመሪያው እድሜ ነው። እድሜያቸው ከ30 በላይ የሆኑ ሰዎች ለወገብ ህመም የመጋለጥ እድላቸው ሰፊ ነው። የአከርካሪ አጥንት ዲስኮች እድሜያቸው ሲጨምር ጥንካሬያቸው ይቀንሳል። ዲስኮች ጥንካሬያቸው ሲቀንስ የሰውነታችንን ክብደት መቋቋም ስለማይችሉ ከነበሩበት ቦታ ተንሸራተው ይወጣሉ። ይህም የወገብ ህመምን ያመጣሉ። ሁለተኛ፣ ክብደት። ቦዲ ማስ ኢንዴክሳቸው ከ25 በላይ የሆኑ ሰዎች ወይም ከመጠን በላይ ውፍረት ያላቸው ሰዎች ለወገብ ህመም የመጋለጥ እድላቸው ከፍ ያለ ነው። ከመጠን በላይ ክብደት በመገጣጠሚያዎችና በዲስኮች ላይ ጫና ይፈጥራል። ሶስተኛ፣ የሆድና የጀርባ ጡንቻዎች ጥንካሬ መቀነስ። ጥንካሬያቸው የቀነሱ የሆድና የጀርባ ጡንቻዎች አከርካሪ አጥንትን በትክክል መደገፍ ስለማይችሉ የወገብ ጡንቻዎች ላይ መወጠርን ያመጣሉ። ሌላው ደግሞ የሚያጨሱ፣ ከመጠን በላይ አልኮል የሚጠጡና የአካል ብቃት እንቅስቃሴ የማያደርጉ ሰዎች ለወገብ ህመም የመጋለጥ እድላቸው ከፍ ያለ ነው። እንዲሁም ደግሞ ከስራ ጋር በተያያዘ ከባድ ዕቃ ማንሳት ወይም በተደጋጋሚ የወገብ እንቅስቃሴን የሚጠይቁ ስራዎች ለወገብ ጉዳት የመጋለጥ እድሉን ከፍ ያደርጉታል። በቀጣይ ቪዲዮ ስለ ወገብ ህመም ህክምናዎች እንመለከታለን። ሰላሙ ነው።